በነገራችን ላይ በወፍ በረር የምጣኔ ሀብት ባለሙያ መሆን አይጠበቅብንም። እኔ እናንተ ቪዥዋሊ የምናያቸው ለውጦቹ በጣም አስደንጋጭ የሚባሉ ለ30ና 40 ዓመት ያላየናቸው ግን በ5ና 6 ዓመት ውስጥ በ3ና 4 ዓመት ውስጥ በጣም አስደንጋጭ የሚባል ለውጦችን እየተመለከትን ነው። ይሄን ለውጥ ማየት ያልቻለ ሰው ለአንዳንዱ ሰው ነውጥ ነው። ይሄ ለውጡ ለአንዳንዱ ማየት ላልቻለ ሰው ብላይንድ ለሆነ ሰው ማለት ነው። ወይንም አይቶ የሚክድ ሰው የበላበት ወጪት ረጋጭ ምናምን ይባላል አይደል? እንደዛ የሚባል አይነት ነገር ካልሆነ በስተቀረ የምናየውን መመስከር ያስፈልጋል። ኢትዮጵያ በችግር ውስጥ ሆና ግዙፍ ፕሮጀክቶችን የማጠናቀቅ አቅሟ ለምሳሌ ታላቁ ህዳሴ ግድብን፣ የኮሪደር ልማትን፣ የጫካ ፕሮጀክትን፣ ትልልቅ ሃይድሮኤሌክትሪክ ፕሮጀክቶችን፣ ሶማሊያ ላይ ያለው የነዳጅና የማዳበሪያ ፋብሪካን ትልም ሰሞኑን ያየናቸው ወደ 11 የሚጠጉ ትልልቅ የሚባሉ ሜጋ ፕሮጀክቶችን ለመገንባት ፕላን አድርጎ መነሳትና ፕራክቲካሊ እዛ ቦታ ላይ መገኘት ይሄ ትልቅ የዓለምን ቀልብ የሳበ ክስተት ሆኖ እንመለከተዋለን።